እውነቱን እንነጋገር፣ እድሉን ብናገኝ ሁላችንም በፋይዳ መታወቂያችን ላይ ያለውን ፎቶን ቀይረው ነበር። ስለ ፋይዳ ካነሳን አይቀር ከ50 ሚሊዮን በላይ ዜጎችን ከመዘገበ በኋላ የናሽናል አይዲ ፕሮግራም ከጠቅላይ ሚኒስተር ጽሕፈት ቤት ወጥቶ ወደ ኢትዮጵያ ኢንቨስትመንት ሆልዲንግስ ተዘዋውሯል። አሁን ላይ በይፋ ፋይዳ ቨርስ የሚባል አዲስ የመንግስት የልማት ድርጅት ሆኗል። በዚህም ፊዚካል መታወቂያችሁን፣ የወረቀት ሰነዶችን ላይክ ዲግሪ፣ ዲፕሎማ፣ መንጃ ፈቃዳችሁን እንዲሁም ሌሎች መረጃዎችን በስልካችሁ ላይ በአንድ ቦታ ደህንነታቸው በተጠበቀ ዲጂታል ኮፒዎች መተካት ትችላላችሁ። ይህ የኢትዮጵያን የቴክኖሎጂ ዘርፍ እንዴት እንደሚቀይረው ልንገራችሁ። አንደኛ ፋይዳ ፓስ የተሰኘ አፕሊኬሽን እያስተዋወቁ ነው። በዚህም ፊዚካል መታወቂያችሁ፣ የዩኒቨርሲቲ ዲግሪያችሁና ይፋዊ ሰነዶቻችሁ በፌስ አይዲ እና በባዮሜትሪክስ ደህንነቱ ወደ ተጠበቀ አንድ ዲጂታል ዋሌት እየገቡ ነው። ሲስተሙ አስቀድሞ ከ165 ባንኮች፣ የክፍያ ፕላትፎርሞችና የቴክኖሎጂ ተቋማት ጋር በቀጥታ ተገናኝቷል። ይህ ትግበራ የፕላስቲክ ካርዶችን ወደ ኋላ ትተን ሙሉ በሙሉ ወደ ተማከለ ዲጂታል ኢኮኖሚ እየገባን መሆኑን ማሳያ ነው። ስለ ቴክኖሎጂ ኢንተረስትድ ከሆናችሁ ፎሎን አፍያድ። ፒስ አውት።